ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ኢትዮጵያ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ እንደምታዩት ትልቅ ሰው ነው። ያው እንግዲህ አስጦልበን ነው ዛሬ ጦለባ ላይ ነን። ዛሬ ግን ገዝተን ነበረ ቤት ነበር የምንሰራው ማለት ነው። እና እስቲ እንግዲህ ይቀመስና ምርጥ ከሆነ እኔም ስልክ ቁጥሯን አስቀምጥላችኋለሁኝ ትጦልባላችሁ ማለት ነው። እንብላ እስኪ ቢስሚላ። ይሄንን እየበላን እንጨምራለን ብሎ ያላ እስኪ ቢስሚላሂ ረህማን ረሂም። እስኪ እንቅመሰው። ሚጥሚጣ የለም ብቻ እዚሁ ጨምራው ነው። ሚጥሚጣ እኮ ብቻዋን አልሸጥም ብላኛለች። ይሄ ነገር እንትን ላይ አይሸጥም እንደሰጥ አንደኛ የምር ጣሙ የቤት ነው። ቤትሽ የምትሰራውና ሲሰራው አይደለም። የቤታችን እኮ ጣት ያስቆረጥማል። ሁለት አይነት ነው። አንድ አይነት ትንሽ እንትን አለው ቲማቲም ምናምን ቃሪያ ሰላም በርበሬ ላመጥ ነው። አንድ ጫፎ ኧረ በርበሬ ያስፈልገዋል። ኧረ እባክሽ እዚህ በርበሬ አንጭ። ጣዕሙ ራሱ ዝም ብሎ ነው። ወይኔ የቤቴን የሚያክል ነገር የለም። ወይኔ ቤት ቁጣት ነው የሚያስቆርጠው። ላይ ራሳችን እዚህ ዋው ኃይላ ሰምተሽኛል። የሞሪካቱና እዚህ ካልሆነ እኮ አይወጣም። የምር ቆንጆ ነው መስሎን ነበረ። ጣዕሙ ዝም ብሎ ነው። ለቤት ሰርታችሁ ብሎ እንደውም ምላችሁ እንደው የቤታችሁ ሰርታችሁ ብበሉ ነው ጥሩ ማለት ነው። ማለት ያንን በልቼ ቤቴን ይሄንን ስበላ ከየትና የት ይምጣጣልን? ይሄ ሌላ ያ ሌላ በጣም ያጅባል። የምር ደረቅ እንጀራ ከፈለጋችሁ ገዝታችሁ በቃ የቤት ሰርታችሁ ምግባችሁን ስጋ አይጠፋም መቼም በየቤቱ ያው እኛ አልደብሮና አልሰራንምና በቃ ተምንሰራ ብለን የገዛ ነው ማለት ነው። ግን በጣም የሚጥመው እንትን ነው የቤት ነው። እንደሱ ላይ ነው ማየው ፊታችን አርገለን በርበሬ አርገን እንድንበላ ነው። እንግዲህ ሚጥሚጣ የለንም። ሚጥሚጣ አርጌ ብለናት ሚጥሚጣ አላረገችም። ጥብስ እንዴት ብሎ እንደዛ ይመጣል? በጣም አይጥምም በነገራችን ላይ ይመጣው የሆነች ልያ ሌላ አስቀድም አለኝ። እንግዲህ በበርበሬ ደህና ነው ይሻላል። ትንሽ በርበሬ ሲኖረው ትንሽ ጣዕሙ ተሻለ። ሚጥሚጣ ቢኖረው በጣም አሪፍ ነበር። የማይመጣ ምንድነው? አንቺ ነው እጅን ኳስኒ ላይ ነው የዘጋሁባት። ለምን መጣ ነው እሷ እንዲያኮን ናት። እንግዲህ ዘመድ መስረሳ ሆነ ማለት ነው። ይሄ ምግብ ቤት ሆድ ሰው ላይ ዘግተሽ ነው ይሄንን በጣም ለመቀበል የሮሽው እና ሪካርድ አድርጓል። ምን ላድርግ? ወር ነው ተቀምጥ ልበላ እኮ ይክመት መጣ የለም። አዎ እንጀራው ግን አሪፍ ነው እንደምናም። አዎ ውድና የተከበራችሁ እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ቡናችንን ኢድ ሙባረክ ብለናል። ቡናችንን እንግዲህ ልንጠጣ ነው። እንደምታዩት ዳቦ አዘጋጅተናል። እዚህ ጋር ደግሞ ፏካው ምናምን ፈንዲሻው ጣፋጭ ሰርተናል። ያው እንግዲህ ቡና ልንጠጣ ነው። ቡና እንጠጣ እንደይቀዱ ቡናችንን እንጠጣ እንደይወርዱ። ማንም የሚመርቀው ሰዓት ትመርቅሻለች። ጨርሻለሁ። እናንተ ቀዱ እንጂ ስልካችሁን አንከፍባችሁ
ቡና እንጠጣ። ኢድ ሙባረክ አለይና ወአለይኩም ብለናል። እንዴት ናችሁ ታዲያ? ደህና ናችሁ ወይ? ማሻአላ ዶሮዬን የሚመስል ቡና ነው ያፈላሽው። መክዬ አመሰግናለሁ። ኢድ ሙባረክ። ያላ ሲጂ ቁጭ በይና ቢያጠይ መጠጭም አንቺ ቡና ብቻ ነው የምታቀርጪው። ሽኩራን ነይ ቢጠጭ ዝም በይ እስኪ። ማሻአላ ተባረከላ። ዛሬ እንደምታዩት ይሄንን የመሰለ ዶሮ ወጥ ሰርተናል። ትናንትና ጥብስ ነበረ። አሁን ደግሞ እንጀራም ስላስመጣን ይሄን የመሰለ ዶሮ ወጥ ሰርተን እንበላ ነው። እንብላ ብለናል። ያው እንግዲህ ይሄው እንደምታዩት ደርሷል። ትናንትና ባመጣል ቀን አንሰራም ብለን ከነው ነበረ። ዛሬ ደግሞ ያው ሰራን። ያው ዛሬ ኢድ ነው። ይሄንን ይመስላል እላችኋለሁ። እንብላ ብለናል። እንጀራው ማሻአላ ተባረከላህ ነው። እንጀራው ያምራል፣ ቆንጆ ነው። ግን ስጋ ትናንትና የተሰራው ብዙም አልጣመንም ነበረ። አሁን ግን እንደምታዩት ቤታችን ይሻላል ብለን ቤታችን ሰርተናል። ሽሮውን፣ በርበሬ ሁሉን ሰለሞላ ቤት እና እንብላ ብለናል። ሽሮም ሰርተናል። ያው ተፈለገ ሽሮ የሚፈልግ ካለ ሽሮ ተረጃለሽ። ዳቦአችንም ማሻአላ ተባረከላ። ዳቦ ብሎ ዝም ነው። ቃሪያ ማለት አርጊበት ቃሪያ ራሱ ምናልባት ዶሮ የማይፈልግ ካለ እንብላ ብለናል። ያለ ብሉ ፎቶም ታነሱ እንዲሆን አንሱ። ለጓደኞቻችሁ መለኩት ነያ ታዲያ ኢድ ሙባረክ አለይና ወአለይኩም ሻልሻቋርጭ አለይና ወአለይኩም ብለናል። እንግዲህ ያው ዛሬ የተገዛ እንጀራ ልንበላ ነው። ግን የቤት በጣም ይጠማል። የምር የቤት የሚያክል እኮ ነገር የለም። ጥብሱ ራሱ ወላሂ የምንሰራው ጥብስ ማሻአላ ተባረካላ። ወላሂ ጣዕሙ ይለያል። ያው እንጀራውን ስናሞቀው ትንሽ ድቅቅ ብሎብናል። ቁርጥ ማድረግ አንችልም። ትኩስ እንደነበር ግን ምርጥ ነበር እንጀራው ደህና ነው፣ አሪፍ ነው። ዳቦ ደግሞ ጓደኛ ነሰበለ ፍትፍት የመሰለ ዳቦ ያላ ብሉ እየበላችሁ። አሁን እንግዲህ በቁርስ እጅም ብለው እዛ ያጨማልቁኛል እኮ እንግዲህ ቀረጻ ላይ ናቸው ሁሉ ስልኩን ሁሉም አንቀርፎ ነው ማለት ጧል እንዲያታረጉ ብዬ ፈራው። ግን ለመብላት ጓጉቻለሁ። እኔ እንቁላልም አልበላ በፊት ሻርኪ ለዛ ነው ለሁለታችሁ
አላሰኘኝም እንቁላል ወጣ አድርጌ በቃ አሁን ቢስሚላ ፋቲሃ ያለ ዘይት ስላልበዛ ምናምን ዘይት የለውም። ምርጥ ነው። አልፈለግም ጨቅጨቅ ሲያስጠላል። ቢስሚላህ ራህማን ራሂም ያለ ባይ ምን አደረጉት? አመድ ያረክነው ነው የምትይው? አመድ ያደረግነው እያለች ነው እንግዲህ። ያው እንግዲህ ነው ብሉ ብሉ። ያው እንግዲህ እንዲቻርገን በልት ታረግና እንጀራዋ ማሻላ ማሻላ እንጀራው ምርጥ እንጀራ ነው። ያው ወጡ እንትኑ ባይጥመን በጥብሱ ያው እንግዲህ እንጀራው ምርጥ ነው። ማሻላ ተባረከላ እንብላ። ያው እንግዲህ ጨርሰናል ብሎ ሟጡሱና አርኩ ምንም እየበላሁ ነው። ከኔ ቤት እያየሽው ሂዶ የለም እኮ እንጀራ ጥርቅርቅ አርጉና ሀራም ነው አይተርፍም። ጥርቅ አንዲ ፍርፋሪ እንዲያትተርፍ ያለቢ አንቺ ስልኩን አልመሪው እኔ ራስ ሜሴጅ ያየሁ ነው። ታዩ ሜሴጁን ይደርሳል ትደርሳለህ በይው በይ አንቺ እኔ ማይጃለሁ እኮ ወይ ትራንስፖርት ታረጊያለሽ ጠረሻሽ አንቺ ቤቢ ብለሽ እንዴ እማጣለሁ እኔ እንጂ ያልኩሽ እኔ አትብልኝ ይሻላል። ጥርቅርቅ አድርገሽ ቤልኝ ነው ያልኩት።